Hi dhaggeeffattoota kabajamtoota hordoftoota chaanaalii yuutuubii kootii akkam jirtan ani nagaa kooti galata waaqayyoo haa ta'u sinillee akka nagaa taatan abdiin qaba እንዴት ናችሁ ሰላም ናችሁ የባሻሻ ዩቲዩብ ቤተሰቦች ሁላችሁም ሰላም ሰላም ብያለሁ ዛሬ ደግሞ እጄ የመጣሁት ምን መሰላችሁ እንግዲህ አትሮጪ ተረጋጊ አዳምጪ እስከ መጨረሻ ርዕሴ ወይን ማውራት የምፈልገው ሄሉና ሄሉ ታውቃላችሁ የናቲ እህት ማለት ነው የሷ የለቀቀችው ቪዲዮ ላይ ትንሽ ማውራት እፈልጋለሁ ማለት ነው እንዳየሁት ሁሉም ነገር ደስ ይላል ነገር ግን ቅር ያለኝ ወይን ደግሞ አስተካክዬ ብዬ እንደምክንም ቢሆንም ሌሎቹ ሴቶችም እንደዛ የሚታረጉ ነገሮች በራሴ በኩል ሲያይ ጊዜ አማረኝም ቃንተሽ ነው እንዳትሉኝ ደግሞ ምን መሰላችሁት እንግዲህ ቅርብ ጊዜ ጎደኛ ወይን ፍቅረኛ ይሆን ይችላል ወይን ባለቤቱ ማሆን ደግሞ ሰርጓን አላየንም ነገር ግን ባለፈው የሰራችው ቪዲዮ የለቀቀችው ቪዲዮ ላይ አይቼ ትንሽ ማውራት እፈልጋለሁ ማለት ነው ቪዲዮ ደግሞ ለእናንተ ከተመቻችሁ ላይክ ሼር ያረጋችሁኝ አበረታቱኝ ማለት ነው እሱስ ምንድነው ፕራንክ አርጋ ነበረች እሷ ያረገችው ፕራንክ ላይ እንግዲህ ሁላችንም እናወራና እናረጋው ድርጊታችን ለራሳችን ለኛ ያምር ይችላል ግን እሷም ትጎዳለች ወይ ሌሎች ሴቶችም እንደዛ ይማረጉት ይጎዳሉ ብዬ የማስብ እንደ ሴትነቴ የሚማከራት ትንሽዬ ምክርና የታዘብኩት ነገር አለ እኔ ደግሞ አንድ ሰው ከታዘብኩት ግልጽ ነው የምናገረው እንጂ እንደ ሌሎቹ እንደ ሸኳካ ወይን እንደ ሐሚት ወይኔ እንደዚህ ያረገች ወይኔ እንደዚህ ያረገች ብዬ ከኋላ አላውራ ማለት ነው ግልጽነቴ ደግሞ ከወደዳችሁኝ ቪዲዮ ላይክ ሼር ያረጋችሁኝ አበረታቱኝ ካልወደዳችሁ ደግሞ ዲስላይክን ስጡኝ ዲስላይክ ራሱ ለምሳሌ አንድ ሰው ከ10 ስታመጪ ከ10 ደግሞ አንዱ 0 ካመጣ 0 አጠገብ ደግሞ አንድ ሲጨምር 10 ይሆናል ማለት ነው ስለዚህ ዲስላይክም አንዳንዴ እኔ ማስተካከልና የማወራውና የማረጉ ድርጊቶች ለሌላ ጊዜ ትምህርት ይሆንኛል በያስባለሁ እሷ የሰራችው ፕራንክ ላይ እንግዲህ ፕራንክ እኔ ውጭ ወጣለሁ ከጓደኞቼ ጋር ብላ ሰርታ ነበር እስኪ ፕራንኩን ለኔ ቅሬታ ፈጥሮኛል ብዬ የማስበው ነገር ማለት ነው እንግዲህ እኛ ስናወራ ወይ ደስተኛ ሆነን ወይ አዝነን ይሆን ይችላል የኛ ግን የምናወራው ነገሮችን ሳናወራ በፊት መገንዘብ አለብን ምን አይነት አጠቃቀም ለፍቅረኛ ለሷ ብቻ ሳይሆን ብዙ ስንቶቻችን ነው ከጓደኞቻችን ወይ ከባለቤታችን ጋር ጣጋ ብለን ስናወራ ጊዜ ከአፋችን የሚወጣ ነገሮች ሲሰሙ ወንዶቹ ያካብዳሉ እንዳ ፓኪስታንና ፓኪስታን ነው የሚባለው እንደነሱ ፎቅ ተደርድሮ የሚሰራላ እንደነሱ ነው ራሳቸውን የሚያቆልሉት ማለት ነው ወንዶቹ ሁሉም ወንዶች ሳይሆን ደግሞ አለ ቆፍጠን ሴት ልጅ ቆፍጠን ስትል ነው ደስ የሚለው ማለት ነው አንዳንድ ጊዜ ሴቶች ስንባል ራሳችን ነው ሰዎች የኛን እንዲያከብሩ ለኛ ክብር እንዲሰጡ ክብራችን ደግሞ ዝቅ የምናረገው ለራሳችን ነው ስለዚህ እሷ ስታወራ ጊዜ ፕራንኩን ካረገች በኋላ የኔ ፍቅር እጅ ክልሳሞ ሲለው ጊዜ እሱ ደግሞ ቆፍጦና አለው አያችሁት ያን ጊዜ እኔ አናዶኛል ምን ለምንድነው እሷን ሰማለው ስትል ጊዜ እሱ ነበር እሷን መሳም ያለበት ማለት ነው እሷ ግን እሱን እየለመነች እሱ ደግሞ ቆፍጦን ብሎ እግሩን እንደዚህ አርጎ ዘና ብሎ ፈታ ብሎ ቆፍጦን ብሎ ነው ቁጭ ያለው ማለት ነው ያን ጊዜ ለምንድነው እሱ መሳም አለብሽ እንጂ እሱ ነው መሳም ያለብሽ እንጂ አንቺ የግድ የኔ ፍቅር ማያጠገብ ቁጭ በል ስትል እንደዛ ሴት ልጅ
ልባን ክፍት ካረገች ለወንድ ልጅ ወንድ ልጁ ማንነቷንና ምን አይነት ሰው እንደሆነች ካየው ይኮራበታል። ለምን ይኮራበታል? ስለዚህ እናንተ ቆፍጦን ማለት አለባችሁ። እስኪ ቪዲዮ እናለንና እመለሳለሁ ማለት ነው። ማታ ተጣልቶ ነበረ እና በቃ ምን ሀሳብ ተሰናብስ በእናትሽ እሺ ጀለሳም ማሳም ትላለህ ሁለተኛ አይደግማት ለእናንተ ብዬ ከዚህ በኋላ ያን ደግሜ አንተን አላናድድም። ኦኬ እንደ አያችሁ እንግዲህ ሴት ልጅ ቆፍጠን በቃ ኮስተር ስትል እንግዲህ ቪዲዮ እንደ አያችሁ የኛ ሴቶቻችን ቆፍጦን ኮስቶር በቃ ራሳችን ማስከበር አለብን። ቆፍጦን በሉ ማንኛውም ወደ ሴት ልጅ ወደ ወንድ ልጅ ስትሄድ ጊዜ ወይም ደግሞ ስትገናኙ ጊዜ ብትተዋወቁ ባልሽም ከሆነ ኮስቶር ሲልሽ ጊዜ በአገባቡ እውነተኛ ፍቅር ውስጥ ነው እንጂ ከላይ ካሜራ ፊት ለፊት ወጥተን የኔ ቆንጆ የኔ ማር ወድሻለሁ ምናምን እኔ አልልም። ግን እላለሁ ነገ ምናልባት ካልኩ ደግሞ አንቺ ያው ነው እንዳትሉኝ። ምንም ቢሆንም ምንም ሴት ልጅ ቆፍጠን ስትል ነው የምታምረው ማለት ነው። ቆፍጠን ስላችሁ ጊዜ በቃ አንቺ ራስሽ ነው ማስከበር ያለብሽ። ለምሳሌ እኔ አንድ ወንድ ወድጃለሁ ልበል፣ በቃ ሁሌ እኔ እሱን ይወዳለሁ፣ እኔ እሱን አፈቅራለሁ፣ እኔ ለሱ ብዬ እሞታለሁ፣ እኔ ለሱ ብዬ እንደዚህ እሆናለሁ ማለት እኔ እንጃ። ስለዚህ በውስጥ ፍቅራችን በውስጥ ቢሆን በቃ አንዳንድ ሰዎች እስኪ ለምሳሌ ልስጣችሁ። አንዳንድ ሰዎች ካሜራ ፊት ለፊት ጥሩ ሰዎችና ጥሩ መካሪና ጥሩ ፍቅረኛዎች ይመስላሉ ደስተኛ የሚሆኑ። ከካሜራ ጀርባ ግን ምን አይነት ሰዎችና ህይወታችሁ የሚኖሩበት ምን አይነት አህል ደስተኛ እንደሚሆኑ እራሳችሁ ያውቃሉ ማለት ነው። ስለዚህ ወንድ ልጅ እንደዚህ የኔ ፍቅር እንዴ እጄን ሰጥቼ እኔ ልሳምልክ ብዬ እኔ እኮ ይወዳለሁ ይቅርታ እጅ ግን አልሰጥም በጣም ነው አናደደኝ እንዴ። እሷም ታዘብኳት፣ እሱ ደግሞ አናደደኝ። ለምን እጁ ሰጥቶ እሱ ነበረ መሳም ያለበት እንጂ በግድ ገፍቼ እኔ እንዲሳሚኝ ማረገው አላረግም። እየቀረ ቅርቅር ብሎ ይቅር እንጂ አላረግም ማለት ነው። እሱ ነው እኔ መሳም ያለብኝ እንጂ ለምን እሱ እኔ ለምን እሰማለሁ እንዴ? አንዳንድ ሴቶች ደግሞ አንደኛው ደግሞ ባለፉ ማለት ነው። አሁንም እሷም ማውራት እፈልጋለሁ። ቀለበት አረገው እሱ ይፈራል፣ እሷ ደግሞ ቀለበቱን እንደዚህ በጣት እያሳየች ቀለበቱን አስገባች ለሱ ማለት ነው። እንዴ ብርቅ ነው እንዴ የዘንድሮ ሴት? ቆይ እናንተ እስኪ ስለ ራሳችን እናውራ። የኛ ወንድ ልጅ ነው እኛ የማገባው ወይስ እኛ ሴቶችን ወንዶችን የምናገባው? ኤሪቶት ሼምና ለሴት ልጅ የማይገባው ካልቸላሪ አታምጡብኝ። የባንጋሊና የፓኪስታኒ አታምጡ። በቃ እኛ ኢትዮጵያውያን ዜጎች በስነ ስርዓትና በተግባር እና ሄልዬ መፍትሽ ነው መሳም። እሱ መሳም መፍትሄ ነው አልሹ፣ እሱ መፍትሽ ነው። ነገር ግን መፍትሽ ሆኖ የምትናገሩ ነገር ያን ጊዜ እኮ እሱ ኮፍተር ቆንጦን ነው ያለው ማለት ነው። ስለዚህ የኛ ሴቶች የራሳችን ነው ማስከበር ያለብን። አሁንም እስኪ አንድ እህቴ ደግሞ ይሄ ሰሞን ወደ ቲክቶክ ላይ መስቀሉን እንደዚህ እያሳየች ጥልቅ አረገችላት። እንግዲህ እሱ ነው ማገባው ወይስ እሷ ናት? ቪዲዮውን እንከተል እስኪ እስከ መጨረሻ ማለት ነው። እስኪ ቪዲዮውን እናያለን ደግሞ። ዘንድሮ እኮ ጉድ እኮ ነው። አይ ከዚህ የበለጠው ምን ይምጣ እናያለን እስኪ። እጇን አሁን እንግዲህ ቀለበት አድርጋለች። እጇን ደግሞ ትስማለች።
እሱ ነው ወይስ እሷ ናት የምታገባው? አይ ዘንድሮ አሁን እንግዲህ ቀለበት አረገችና ትስማለች ደግሞ። አዎ ሳማት። አንቺ ነሽ የምታገቢው እሱ አይደለም። አዎ ዳጋረሽ ተባቷ እና እንደ አያቸው ይሄን ይመስላል ማለት ነው እንግዲህ። እሱ አይደለም እሷን ማገባ፣ እሷ ናት እሱን የምታገባ ማለት ነው። በተቃራኒ ነው። ለምሳሌ አንድ ሰው የሆነ ነገር ስጭኝ፣ ስልክ ስጭኝ ካለው በዚህ በኩል ሳይሆን በዚህ የሰጣው ነው ያለው ማለት ነው። እንግዲህ ሁሉም ነገር ተቃራኒ ሆኗል። እስኪ ሴቶቻችን አሁን ብዙ ልጆች ለማግባት እቅድ ያላችሁ ልጆች ማለት ነው፣ ወንድ ልጅ ቀለበት ሲያረጋችሁ ጊዜ እሱ ነው እናንተ መሳም ያለበት። እኔ እስከማውቀው ድረስ ለምን እሷ ትስማለች ጥያቄ የሆነብኝ ለምንድን ነው? አሁን ይሄ እውነት ፋሽን ሆኖ ነው ወይስ ራሱን ማካበር ነው? እሱ ቀለበት አድርጎ መሳም አያውቅም ወይስ ምንድን ነው የሚል ነው። እና ሄልዬ ደግሞ አንቺ መፍትሽ ነው መሳም መፍትሽ ነው። ለነገር ግን አንቺ እጅክን ስጣ እሰማለሁ ብለሽ ፍቅረኛ ሲጠይቂ እሱ ቆፍጥን ኮራ ዘና እንደዛ እኮ ነው ያለሽ እንዴ? ለምን አንቺ ቆፍጦን ማለት አለብሽ? እንግዲህ ካጠፋው ይቅርታ እያልኩት ቪዲዮዬን ከተመቻችሁ ሼር ላይክ እያረጋችሁኝ አበረታቱኝ ማለት ነው። በሻሻ ዩቲዩብ አበረታቱኝ። ብዙ ቪዲዮ እና ጥያቄ አልሆናችሁ ነገሮችም ብዙ ስለ ዩቲዩብም ስለ ሁሉም ነገር ብዙ የተሰራ ቪዲዮ አለ። ቪዲዮ ለእናንተ ከተመቻችሁ ደግሞ ላይክ ሼር እያረጋችሁኝ አበረታቱኝ። ሌላ ጊዜ በሌላ ቪዲዮ እስከመጣ ሃይ አከም ጅርቱ ነጋ ኬሰኒ ጅራኔስ ገለተ ረቢያቶ በሻሻ ዩቲዩብ ላይክ ሼር ኮሜንት ጎቹን ነጀጀቢሳ አራማሪ አኩማ በረተሚ ዋን ሀራ ዋን አጃይባ ቀበዴ ዱፌ ጅራ ነወዴን ቱራን አፊራኮቲ ወሪ ማቲና ታቱርተን ጉዳ ገደቶማ ወሪ ማቲና ፊንታኒ በሻሻ ዩቲዩብ ላይክ ሼር ጎቹን ማቲና ታዳ ነጀጀቢሳዳ ያዳ ኬሰኒሌ ጋፊ ኬሰኒሌ ኢtti fufa jechuudha. har'amarri viidiyoo haaraa kutaa haaraa qabadee isinii dhufee jira. na jajjabeessan affeerraa kooti na waliin tura. amma har'aatitti bashaashaan yuutuubii wantoota hedduu isinii dalagee gaafii hedduu keessanii akka isinii deebise isinillee keessan dhuftanii na galateeffachaa kan turtanidha. har'allee gaafii osoo hin taane wantoota dinqii ta'anii wantoota addunyaa kanarratti raawwatan sini dabarsuuf dhufee jira. viidiyoo ho'aa yookiin waan ho'aa sini dabarsaa jira. komentii gochuudhaniin gaafii keessan itti fufaadha. sheer laayik gochuunis na jajjabeessadha. amma yoonatitti viidiyoon ani hojjechaa ture barumsa akka irraa argattanii fi akkasii fayyadamtan sinillee gammaddan anillee gammadee jira. itti fufa viidiyoon ko na waliin tula. laayik sheer komentii gochuun na jajjabeessaa.